ቁርሳችሁ በልታችሁ ምሳችሁን ይዛችሁ ኑ። አሰልጣኝ ሚኬል አርቴታ ለደጋፊዎች እንዲህ ያለ አስገራሚ ጥሪ ለምን አስተላለፈ? በሌላ በኩል አሊሰን ቤከር ሊቨርፑልን ለቀው ወደ ጣሊያን ለማቅናት ተስማምቷል። ኮናቴስ በማድሪድ አይን ውስጥ ገብቶ ሳለ በአንፊልድ ምን አዲስ ነገር ተፈጠረ? የሳምንቱ ተጠባቂ ጨዋታዎችና ትኩስ የዝውውር መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። የእንግሊዝ ፕሪሚየር ሊግ ከሁለት ሳምንት እረፍት በኋላ ነገ ሲመለስ መሪው አርሰናል ቀን 8:45 ላይ በኤምሬትስ ቦርንማውዝን ያስተናግዳል። አሰልጣኝ ሚኬል አርቴታ ይህ ጨዋታ ታሪክ የምንሰራበት ነው ሲል ደጋፊዎች በጠዋት ቁርሳቸውን በልተው ምሳ ይዘው ስቴዲየም እንዲገኙ ልዩ ጥሪ አቅርቧል። እንዲሁም በጉዳት ዜና ረገድ ኤቨርቺዜ ለጨዋታው ዝግጁ መሆኑን ሲያረጋግጥ የቡካዮ ሳካ፣ ማርቲን ኦዴጋርድ እና የቲምበር ሁኔታ ግን ገና በመታየት ላይ ነው። አርሰናል ነገ ካሸነፈ በደረጃ ሰንጠረዡ ከሲቲ ጋር ያለው ልዩነት ወደ 12 ነጥብ እንደሚያሰፋው ይጠበቃል። አጫጭር የዝውውር ዜናዎችን ስነግራችሁ አሊሰን ቤከር ብራዚላዊ ግብ ጠባቂ ወደ ጣሊያን ለመመለስ ከጁቬንቱስ ጋር ከስምምነት መድረሱ ተሰምቷል። ጁቬ 8 ሚሊዮን ዩሮ ደሞዝ ለመክፈል ሲስማማ ሊቨርፑል ለግብ ጠባቂው 20 ሚሊዮን ፓውንድ እንዲከፈል ይፈልጋል። እንዲሁም ስሙ ከሪያል ማድሪድ ጋር በርካታ ጊዜ ሲነሳ የነበረው ኢብራሂም ኮናቴ ማድሪድ ፍላጎት አሳይቶት የነበረ ቢሆንም ፋብሪዚዮ ሮማኖ እንደዘገበው ከሆነ ኮናቴ በአንፊልድ ለመቆየት አዲስ ውል ለመፈረም ከሊቨርፑል ጋር የመጨረሻ ደረጃ ላይ እንደደረሰ ተዘግቧል። አንጀሎ ስቲለር ቼልሲ በመሃል ሜዳው ላይ ጥንካሬ ለመጨመር የስቱትጋርቱን ሁለገብ አማካይ አንጀሎ ስቲለርን ለማስፈረም ወደ ፉክክሩ በይፋ ተቀላቅሏል። ይህ ተጫዋች በርካታ ጊዜ ማንቸስተር ዩናይትድን ለማስፈረም ስሙ በተደጋጋሚ ሲጠራ ተስተውሏል እና አሁን ላይ ቼልሲን ተጫዋች ለማስፈረም በፉክክሩ ላይ እንደሚገኝ ነው እየተዘገበው የሚገኘው። በመጨረሻም እሁድ ማንቸስተር ሲቲ ከቼልሲ ለሚደረገው ጠንካራ የእንግሊዝ ፕሪሚየር ሊግ ጨዋታ የቼልሲው አሰልጣኝ አንዳንድ ነጥቦችን አንስተዋል። በዚህ ከባድ ጨዋታ ላይ ተጠባቂ የቼልሲና የማንቸስተር ሲቲ ጨዋታ ላይ የቼልሲው አሰልጣኝ ሊያም ሮዜኒየር ጠንካራ ያለ አስተያየት ሰጥቷል። አሰልጣኙ ለፔፕ ጋርዲዮላ ትልቅ ክብር አለኝ፣ እሱ በእግር ኳስ ውስጥ ሁሉንም ሰው ያነሳሳ የማይታመን ብቃት ያለው አሰልጣኝ ነው። እናም ቡድኔ እሁድ ከማንቸስተር ሲቲ ጋር በሚኖረው ጨዋታ ምን ማድረግ እንደሚችል ለዓለም እንዲያሳይ እፈልጋለሁ። በፕሪሚየር ሊጉ ሁሉም ጨዋታዎች አስቸጋሪ ናቸው። እሁድም ከባድ ፈተና እንደሚጠብቀን እናውቃለን። ነገር ግን ጨዋታውን በከፍተኛ ጉጉት ነው የምንጠብቀው ብሏል። ማንቸስተር ሲቲ ማሸነፍ እንችላለን፣ ለዚህ የሚሆን ብቃት አለን። ከሲቲ ጋር ያለፈ ጨዋታ ታሪኮች ወይ ሪከርድ አሁን ላይ ጥቅም የለውም። እኛ ትኩረት ማድረግ ያለብን ከፊታችን ባለው አስቸጋሪ ጨዋታ ላይ ብቻ ነው ሲል አስተያየቱን ሰጥቷል።